እስቲ አንድ አስገራሚ ጥያቄ ልጠይቃችሁ። አንድ ብርጭቆ ውሃ እስከ ጫፍ ሞልታችሁት ውሃው ከአፍ በላይ ጎበጥ ብሎ ሳይፈስ ሲቆይ አይታችሁ ታውቃላችሁ? ወይ ደግሞ ትናንሽ ነፍሳት በውሃ ላይ እንደ መሬት በነፃነት ሲራመዱስ? የጠዋት ጤዛንስ ብንመለከት ውሃው ዝም ብሎ የሚፈስ ፈሳሽ ሆኖ ሳለ እንዲያ ተሰብስቦ እንደ እንቁ እንዲንጠባጠብ ያደረገው ምስጢራዊ ሙጫ ምንድን ነው? ጤና ይስጥልኝ። እንኳን ወደ ተአምረ ሳይንስ ቻናል በደህና መጣች። እኔ ብርሃን ገብረ እግዚአብሔር ነኝ። በዚህ ቻናል በዕለት ተዕለት ህይወታችን ውስጥ የምናያቸው ነገር ግን ትኩረት የማንሰጣቸውን አስገራሚ የተፈጥሮና የሳይንስ ምስጢሮች በቀላል መንገድ ለመረዳት እንሞክራለን። እንዲሁም ሰብስክራይብ በማድረግ የሳይንስን አስደናቂ ተአምር በቀላሉ ለመገንዘብ ቤተሰብ በመሆን ይጀምሩ። ዛሬ በቤታችን ውስጥ በሚገኝ አንድ ተራ የውሃ ጠብታ ውስጥ ተሻሽጎ ያለውን ታላቅ የኬሚስትሪ ምስጢር ፍለጋ ጥልቅ ጉዞ እንጀምራለን። ውሃን ውሃ ያደረገውን ሞለኪውሎቹን አጣብቆ የሚይዘውን ያንን ምስጢራዊ ኃይል እንፈልጋለን። የኬሚስትሪ ባለሙያዎች ይህንን አስገራሚ ክስተት ሃይድሮጅን ቦንድ ይሉታል። በዛሬው ቪዲዮ የውሃ ሞለኪውሎች እርስ በርሳቸው መጣበቃቸውን መረዳታችን ውሃ በረጅም ዛፎች ግንድ ውስጥ ስበትን ተቋቁመው ወደ ላይ እንዴት እንደሚወጡና በቅጠሎች ላይ የጤዛን ጠብታ ለምን እንደሚፈጠር ግልጽ ያደርግልናል። በሳይንሳዊ አገላለጽ ውሃ በሁለት የሃይድሮጅን አተሞችና በአንድ የኦክሲጅን አተም የተዋቀረ ለህይወት አስፈላጊ የሆነ ኦርጋኒክ ያልሆነ ኬሚካላዊ ውህድ ነው። በምድር ላይ በሶስቱም የቁስ አካል ሁኔታዎች ማለትም በፈሳሽ፣ በጋዝና በበረዶ የሚገኝ ብቸኛው ንጥረ ነገር ነው። አሁን ወደ ዋናው የውሃ ትንሹ ዓለም እንግባ። ወደ የውሃ ሞለኪውሎች ዓለም ወይም የሞለኪውሎቹ ምስጢር። ነገሩ እንዲህ ነው። በፊት እንደገለጽኩት አንድ የውሃ ሞለኪውል አንድ ትልቅ ኦክሲጅንና ሁለት ትናንሽ ሃይድሮጅኖች አሉት። ግን በመካከላቸው ያለው ግንኙነት ፍትሃዊ አይደለም። ትልቁ ኦክሲጅን ስግብግብ ማለት እንችላለን። ኤሌክትሮኖቹን ወደ ራሱ ይስባል። በዚህ ምክንያት የኦክሲጅኑ ክፍል በትንሹ ኔጌቲቭ ቻርጅ ይኖረዋል። የሃይድሮጅኖቹ ክፍል ደግሞ በትንሹ ፖዚቲቭ ይሆናሉ። ልክ እንደ ትናንሽ ማግኔቶች አስቧቸው። ልብ በሉ፣ ሚስጥሩ እዚህ ጋር ነው። በቢሊዮን የሚቆጠሩ እንደዚህ አይነት ትናንሽ ማግኔቶች በአንድ ብርጭቆ ውሃ ውስጥ አለ። የአንዱ ሞለኪውል ፖዚቲቭ ጎን የሌላኛውን ኔጌቲቭ ጎን ይስበዋል። ልክ እንደ እኛ ቤተሰብ አጥብቆ የሚይዘን ቦንድ ስላለን አንፈስም ብላችሁ ከህይወት ጋር ማገናኘት ትችላላችሁ። ይህ መተሳሰብ ሃይድሮጅን ቦንድ ትባላለች። በጣም ጠንካራ ባትሆንም በቢሊዮን ሆነው ሲያያዙ ግን ውሃው በቀላሉ እንዳይበተን ጉልበት ይሰጡታል። ይህ በሃይድሮጅን ቦንድ የሚመጣው መጣበቅ በራሱ በውሃ ሞለኪውሎች መካከል ሲሆን ኮሄዥን ይባላል። ውሃው ተበታትኖ ከመፍሰስ ይልቅ እርስ በርሱ ተሳስቦ እንዲቆይና በቅጠሎች ላይ እንደ እንቁ እንዲያብረቀርቅ የሚያደርገው ይህ የውሃ የራሱ ውስጣዊ ፍቅር ነው። ከራሱ ጋር ብቻ ሳይሆን ከሌሎች አካላት ጋርም ይግባባል። ይህም አድሄዥን ይባላል። የውሃ ሞለኪውሎች ከዛፍ ግንድ ወይም ከመስታወት ጋር እንዲጣበቁ የሚያደርጋቸው ኃይል ይህ ነው። እነዚህ ሁለት ኃይሎች ማለትም ኮሄዥን እና አድሄዥን ሲጣመሩ ተአምር ይሰራሉ። ውሃ በ100 ሜትር ርዝመት ባላቸው ረጃጅም ዛፎች ውስጥ የስበት ኃይልን ተቋቁሞ ወደ ላይ እንዲወጣ ያደርጉታል። ውሃው ከግንዱ ጋር እየተጣበቀ ወይም አድሄዥን እና እርስ በርሱ እየተሳሰበ ወይም ደግሞ ኮሄዥን ልክ እንደ ረጅም ሰንሰለት ወደ ጫፍ ይጓዛሉ። ለመሆኑ እነዚህ ምስጢራዊ ሙጫዎች በተግባር ሲሰሩ ምን ሊመስሉ ይችላሉ? በክፍል 2 ቪዲዮ ውሃንና ኬሚስትሪን በተለየ አይን የሚያሳዩ አስገራሚ ሙከራዎችንና እይታዎችን ይዤ እመለሳለሁ። ስለዚህ በሚቀጥለው ጊዜ ውሃ ስትጠጡ ዝም ብሎ ፈሳሽ ብቻ እንዳልሆነ አስታውሱ። በውስጡ የሚታዩ የኬሚስትሪ ድሮች አሉ። ኬሚስትሪ ማለት የትስስር ጥበብ ነው። ትንንሽ ኃይሎች ታላቅ ተጽዕኖ። ይህ ነው የውሃ የመጣበቅ ሳይንስ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ
በሌላ የኬሚስትሪ ሚስጥር እስክንገናኝ ሰላም ሁኑ።